ሰላም ሰላም የቁቤ አካዳሚ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ የምናቀርብላችሁ አማርኛ የቻላችሁ ኦሮምኛ ማንበብ መጻፍ እና ማውራት ለማትችሉ ነው ይሄንን የምሰራላችሁ። የቤዚክ የሆኑ የኦሮምኛ ቃላቶች ናቸው። ሰዎችን አንተ፣ አንቺ፣ እነሱ፣ እናስ ብለን የምንጠራቸውን ናቸው የምሰራላችሁ። በውስጥ መማር የምትፈልጉ በኢንቦክስ ጥሩ ኦንላይን እናስተምራለን። በቴሌግራም እና በኢሞ በፈለጋችሁ መንገድ ጠይቁን። 0941273871 በቴሌግራማችን አናግሩን። ቀጥታ ወደ ትምህርታችን ልሂድ። አና እንዴት ነው የምናነበው? ኦሮምኛ ፊደል ላይ ነው የምትባለው። ይሄ ደግሞ ና ማለት ና ነው። አና ብለን እናነባለን። አና ማለት እኔ ማለት ነው። አና ማለት እኔ ማለት ነው። ይሄ ደግሞ ሲ አፖስትሮፍ አላት። ሲ እና ኢ አፖስትሮፍ አለው። ይሄ አፖስትሮፍ ባይኖረውና ኢ ብቻ ቢሆን ሲ ብቻ ሆኖ ይቀራል። ሲ ኢ ብሎ ይሄ እንደዚህ ጉሮሮ ውስጥ የሚፈጠረው ነገር አይኖርም ማለት ነው። አፖስትሮፍ በኦሮምኛ ሁዳ ትባላለች። ሁዳ የተባለችበት ምክንያት ደግሞ ድምፁን ጉሮሯችን ላይ ትንሽዬ ቢሆን እንዲያንቀን ያደርጋል። ሲኢ ጉሮሯችን ጋር እንደማነቅ አይነት ስሜት ስለሚሰማን ነው። ሲኢ ማለት ደግሞ አንተ ማለት ነው። ኢ ደግሞ ኢ እና ሳ ነው። ኢ እና ሳ ነው። ኢ እና ሳ ነው። ኢሳ ማለት ነው። ኢሳ ማለት ነው። ኢሳ ማለት ደግሞ እነሱ ማለት ነው። እነሱ ማለት ነው። ይሄ ደግሞ ኢ እና ሳን ማለት ነው። ኢ እና ሳን ኢሳን ማለት ነው። ኢሳን ማለት ደግሞ እነሱ ማለት ነው ማለት ነው። እነዚህን በአረፍተ ነገራቸውን አድርገን ቀጣይ በደንብ እንማረዋለን። ቀጣይ ቪዲዮ ላይ እሰራላችኋለሁ። ለአሁኑ እነዚህ ዋና ነገሮች ትርጉማቸውን አቲ የሚለውም ደግሞ አንተ ማለት ነው። አንተ አቲ የሚለውም አንተ ማለት ነው። አንተ እዚህ ጋር አንተ ብለን እዚህ ጋር አንተ አጠቃቀሙ ነው የሚለየው። ልክ እንደ አይ እና ሚ አይነት ነገር እነዚህ አይነት ኦብጀክት እና እንትን የሆኑት ነገር ላይ አጠቃቀሙ አረፍተ ነገሩን ስንጽፍ ላይ ነው የሚለያየው። ስለዚህ ይሄንን ቃላት መስርተን አረፍተ ነገር መስርተን ስናይ በደንብ እናያቸዋለን። አቲ ማለት አናቲ ነው። አንቲ የሚለው ራሱ ቲ ታ እና ኢ ነው። ይሄ ኦሮምኛ ውስጥ ታ ነው የሚባለው፣ ይሄ ኢ ነው የሚባለው። አቲ ንባቡ በጣም ቀላል ስለሆነ ነው ከዚህ የጀመርኩት። አቲ ማለት አንተ ማለት ነው። ኑና ቲ ኑ ነው። ይሄ ቲ ኑቲ ይሆናል። ኑቲ ደግሞ ማለት እኛ ማለት ነው። ኑቲ ማለት እኛ ማለት ነው። ኢና ሲን ኢሲን ማለት ነው። ኢሲን ማለት ደግሞ እናንተ ማለት ነው። ኢሲን ማለት እናንተ ለአክብሮት ሲሆን ደግሞ እርሶ ነው የሚተካል። ኢሲን የሚለው እርሶ ለማለትም ይጠቅማል። ኢሲን እናንተ ለብዙም ይሆናል፣ ለአክብሮትም ይሆናል። ሼ ማለት ጂ ደብል ናት አይደል? ኤስኤች ደግሞ ሻ ነው የሚባለው። ያው አልፋቤቱ ቮል ባይኖር ሻ ነው የምንለው። ኤም ስንጨምር እንደማለት ነው። ግን በኦሮምኛ ስንጠራ ሻ እንላለን። ኤ ከተጨመረ በኋላ ነው ግን ፎርማሊ ሻ የሚሆነው። አ ከተጨመረ በኋላ ነው ፎርማሊ ሻ የሚሆነው። አ ነው የምንለው በኦሮምኛ። ኤ በእንግሊዝኛ ኤን አ ብለን ነው የምንጠራት። ሻ ትሆናለች። ኤ ብንጨምር ሼ ትሆናለች። ኢ ብንጨምር ሺ፣ ኡ ብንጨምር ኡ ማለት በዚህ ጋር ኡ ማለት ይሄ ነው። እነሱን እሰራላችኋለሁ እንደውም ቀጣይ ቪዲዮ ላይ። መጀመሪያ ቤዚክ የሆኑ እነዚህ ቮል
ጽፋችሁ ያለው አልፋቤቱን ደግሞ በአማርኛ ጋር ከአሁ ጋር አጠገብ ላጠገብ አድርጌ ቪዲዮን እሰራላችሁ ከፈለጋችሁ ኮመንት ላይ አሳውቁኝ። ኢ እና ሼ ነው። ኢሼ ማለት ነው። ኢሼ 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 ማለት ነው። ኢሼ ማለት ደግሞ እሷ ማለት ነው። ልድገምላችሁ። አቲ አንተ፣ እሺ፣ ኑቲ ኑቲ እኛ ማለት ነው። ኢስን እናንተ ማለት ነው። ኢሼ እሷ ማለት ነው። እሷ ማለት ነው። ኢሼ እሷ ማለት ነው። እስቲ አንድ አረፍተ ነገር አንድ ሁለት አረፍተ ነገር ሶስት ሰርተን እናያለን። አኒ ፊጌ አኒ አኒ ቅድም እንግዲህ አና ያለው እኔ ማለት አይደል? አና የሚለውን ጽሁፍ ላይ ስንጠቀም አኒ እንለዋለን። ይሄ አይ እና ሚ አይነት ነገር ማለት ነው። አይ እና ሚ አይ ላይክ ዚስ፣ አይ ላቭ ዚስ፣ አይ ራን እንደምንለው ማለት ነው። አኒ ፊጌ አኒ 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 ፊጌ ፊጌ አንድ ላይ ሲመጣ ፊጌ አኒ ፊጌ አኒ ፊጌ እኔ ሮጥኩ ማለት ነው። አኒ ፊጌ ማለት እኔ ሮጥኩ ማለት ነው። ከን 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 ካአና ከን ኤን አሁን እኛ ና ብለን አሁን አልፋቤት ስንጠራ ቢሆን እዚህ ጋር ና ነው የምትባለው። ና ና ነው የምንላት ና። ነገር ግን ያው ፎርማሊ ና የምትሆነው ኤን ከወሰደች በኋላ አ ከተጻፈባት በኋላ ነው። ና ፎርማሊ የምትባለው ያኛው ን እንደማለት ነው በውስጡ ን። እና ስንባብ ላይ ከን እንላታለን፣ እናንጠለጥላታለን። ከን ራን ስንል እንደምናንጠለጥላት ማለት ነው። ከን ከን እዚህ ጋር ግን ኦፊሻሊ ኤ ስላገኘች ና ሆነ ማለት ነው። ፎርማል ሆነ ና ከን ና ከን ና ከን እና ና እዚህ ጋር ፕሪፊክስ ናቸው፣ ለራሳቸው ትርጉም የላቸውም። ከን ትተካለች እና ደግሞ እኔነትን እና የኔ የሆነ ነገር እኔነትን የሆነ ሰውን እኔነትን የሚያሳዩ በተለይ እኔ የሚለው ነገር የጠራህኝ የጠራህኝ ህኝ የምትለዋን ነው የሚተካው ማለት ነው። ስለዚህ እዚህ ጋር ዋሜ የሚል ዋና ቃል አለ። ዋሜ 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 ማለት ጠራ የሚለው ለብቻ፣ እቺ ጠራ የምትለዋ ለብቻ ዋሜ የሚለውን ነገር ይተካል ማለት ነው። ጠራ የምትለዋ ፓርት ብቻ ጠራ የምትለዋ ፓርት ብቻ ዋሜን ይተካል። ጠራ የምትለዋ ዋሜን የሚተካ ቃል ነው ማለት ነው። ጠራ የሚለውን ሙሉ በሙሉ ይተካል። ዋሜ የሚለው ጠራ ግን ህኝ ማለት እና ነው። የማለት ደግሞ ከን የሚለው ነው። ከን የሚለው ይህን ነው የሚተካው። የጠራህኝ የሚለው ነዋሜ ከነዋሜ የጠራህኝ አንድ ላይ እስከዚህ ድረስ የጠራህኝ ብቻ ነው። የጠራህኝ ከዛ ሲኢ የሚለው አንተ ነህ የሚለውን ይተካል። ሲኢ እዚህ አረፍተ ነገር ውስጥ አንተ ነህ የሚለውን በቃ አንተ ነህ። ወደታችን እንወረድና ኢሳን የሚለው ቅድም ያየነው ኢ እና ሳን ነው። ለሁለት ሲለብል ብናደርገው እዚህ ጋር ኢ እና ሳን ነው። ኢሳን 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 የምንለው ኢሳን የምንለው ኢና ሳን ነው። ኢሳን ማለት እነሱ ማለት ነው። ዱ ፈን ዱ መሆን ትከብዳለች። መጡ ማለት ነው። ዱ እንዴት እቺ ቃላት በጣም ትከብዳለች። ደጋግሜ እሰራችኋላችሁ። ለብቻ ራሱ ልሰራላችሁ ይችላል። ከከበዳችሁ ኮመንት አድርጉልኝ። እንዴት ቃሏን እቺ ድምጽ እንደምንጠራት ልንገራችሁ።
ጥርሳችን የፊት ለፊት ጥርሳችን የላይኛው ጥርስ አለ፣ ላንቃችን አለ። ጥርሳችን ጋር መጀመሪያ አካባቢ የጥርሳችን መጀመሪያ አካባቢ ወደኋላ ላንቃችን ገና ሲጀምር እዛ ጋር ምላሳችንን በማጣመቅ ወደኋላ ድምጻችን እንጠራለን ወደ ጉሮሯችን ኡ ኡ ኡ ኡ ኡ ኡ የፊተኛው የላይኛውን ጥርሳችን በትንሹ እየነካን ላንቃችንን በመንካት ዱ ማለት እንችላለን ማለት ነው። ዱ ከዛ ፈን 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 ዱ ፈን ዱ ፈን ዱፈን 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 ማለት መጡ። ኢሳን ዱፈን ኢሳን ዱፈን ኢሳን ዱፈን እነሱ መጡ እነሱ መጡ ማለት ነው። እነሱ መጡ እነሱ መጡ ማለት ነው። መጡ የሚለው ቃል በዚህ ዱፈን ለሚለው ብቻ ነው። ዱፈን ስለዚህ የዛሬ ትምህርታችን በዚህ ላይ ይብቃን። የሚሰራላችሁ እንድፈልጉትን በኮመንት ላይ ጻፉልን። ሀሳብ አስተያየት ስጡን። ኮመንት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስራችን ከተመቻችሁ ላይክ አድርጉ፣ ሼር አድርጉ። ቀጣይ ደግሞ በሌላ እነዚህ ነገር ሁሉም ቃላቶች በአረፍተ ነገር በሚገባችሁ መንገድ በደንብ አድርጌ ተንትኜ እሰራላችኋለሁ። ዛሬ ይቆየን። ደህና ሁኑ።